ሰላም ለእናንተ የሆነ የፍራኦት ቤተሰብ እንዴት ናችሁ? ነው ያለሁላችሁ። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ዛሬ አስገራሚ ምግብ ይዤላችሁ መጥቻለሁ። ተከታተሉኝ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁ ስጡኝ። ዛሬ መንሰፍ ልሰራ ነው ማለት ነው። እዚህ ጋር ብሌንደር ላይ ለበኑን ነው የመታሁትኝ። ዘፈዝፉታላችሁ ለተወሰነ ሰዓት። ለበን ማለት ይሄ ነው፣ አያችሁት? ለበን ጀመድ ሚሉት ይሄኛው ነው። ትዘፈዝፉታላችሁ። ቢያንስ ያው ቀደም ብላችሁ ከመስራታችሁ በፊት ዘስካችሁት እንደዚህ ብሌንደር ላይ በደንብ እንዲመታላችሁ ማለት ነው። ዛሬ መንሰፍ እሰራለሁኝ። እንዴት እንደምሰራ እንዴት እንደማዘጋጀው ተከታተሉኝ። እዚህ ጋር ለበኑ ሞቅ እያደረኩት ነው። ይሄን ለበኑ ሞቅ ካለ በኋላ አሁን ብሌንደር ላይ መታሁት ማለት ነው። ለበኑ ሞቅ ካለ በኋላ ስጋዬን አጥቤ እጥዳለሁ ማለት ነው፣ ለብቻው ማለት ነው። ስጋዬ ትንሽ ከበሰለ በኋላ መልሼ ደግሞ እዚህኛው ላይ ከሞቀ በኋላ አንድ ላይ ገለብጠዋለሁ። እንዴት አድርጌ እያንዳንዱን ግብአቶችን አሳያችኋለሁ። ስጋዬን እንደዚህ እያጠብኩኝ ነው፣ እያንዳንዱን ግብአቶች ስጋውን ጥጄዋለሁ። እንግዲህ እየበሰለ ነው። ምንም አይፈልግም፣ ደስ የሚለው ነገር ማለት ነው። ወራል ልባል እንደሚገራስ ጨምርበታለሁኝ። የዚህ ጋር ይሞቃል ለበን ያለ ለበኑ ማለት ነው። አሙቄዋለሁ። አሁን ደግሞ ወደ ስጋው ነው የማደርገው ማለት ነው። ይህ እንግዲህ ስጋ ይመስላል። ስጋ እንደዚህ ይመስላል። ቅርታ የገባ ነው። ሎንግረስ ያልኳቸው ይሄ ነው። ወራለት ይገበታለሁ። አሁን የሚቀረኝ ለበኔን ነው ማለት ነው። ይሄ እንደዚህ አንስቼለታለሁ። የሚደፋ ነው። ለበኑ ሞቋል እንደዚህ። ይኸው ለበኔን አድርጌያለሁ። አያችሁት? ግን በነገራችን ላይ ትንሽ የሾርባ ውሃው ቀንሻለሁ፣ ምክንያቱም እንዳይበዛበት። አያችሁት? አሁን በቃ መብሰል ነው። ምንም ቅመም አይፈልግ። ደስ የሚለው ቅመም አይፈልግ። ምን አይነት መንሰፍ ቅመም አይፈልግም እና እዚህ ጋር ሩዜን አጥቤ ዘብስፌዋለሁኝ ለ20 ደቂቃ ወይ ለ15 ደቂቃ። እዚህ ጋር ደግሞ የወላችሁ ፍሩት አልኩኝ፣ ይቅርታ፣ ኩድራውን አዘጋጅቼዋለሁኝ። በነገራችን ላይ ዛሬ እንግዳ አለብኝ። አያችሁት? ናላችኋለሁ እና እዚህ ጋር የሚፈልግ ሰው ቢላ አደርግላታለሁ፣ የሚፈልግ ሰው ቆርጦ ይበላል ማለት ነው። ይህኛው ምግብ ሰላጣ ምናምን አይፈልግም። እንደዚህ ኩድራ ብቻ ነው የምታደርጉለት፣ አትክልት ነገር ብቻ እንደዚህ ታደርጉለት እና ታዘጋጁለታላችሁ ማለት ነው። የሌለ ደክሞኛል፣ የሌለ ብቻ ተመስገን ነው ጤና ስላለን አይደለ? ቴብላችንም ይመስላል። ሩዙ አልቆለታል ይመስላላችኋለሁ።